ቤተሰቦቼ የኔ ውዶች የኔ እንቁዎች የኔ ማሮች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ዛሬ እንጀራ ጋግሬ እላችኋለሁ። እስኪ ላሳያችሁ እንደ ሀገር ቤት ማለት ነው። እንደዚህ ፌስታል አርጌ ፌስታል ላይ ሳረግ ላሳያችሁ። ሰላም ሰላም ብያለሁ ክርስቲያን ወገኖቻችን እና እንጀራ እየጋገረችሁ እና ይሁት እንጀራዬ ይታያችኋል። አይኑ ምርጥ እንጀራ ላሳያችሁ። ግን መጥበሻው ትልቅ ቢሆን ምርጥ ነው። ያው ምንም አላረኩበትም። ግን ስታረጉ ማለት ነው እንትን ካሜራ ካሜራ ሳበዛችሁ ጣዕሙም አይኖረውም፣ አይጣፍጥም ምግቡ። በቃ እስከዛም እንትን ይሆንባችኋል። ልክ እናንተ ማድረግ አለባችሁ መሰላችሁ። ካቦካችሁ በኋላ ጫው ታረጋላችሁ። መጀመሪያ ባፌ ልንገራችሁ፣ አቦካ እንኳን ባነግራችሁ በቃ እንደዚህ ቢነግራችሁ ይገባችኋል። ጫው ታረጋላችሁ። ጫው ታረጉና ዱቄቱ መጀመሪያ ታምሱታላችሁ። አምሳችሁ ደግሞ ትንሽ ሊበርድ ዝም ትልታላችሁ። ከበረደ በኋላ መጥበሻ ደግሞ ትንሽ ሰፊ ሆነው ይሻላችኋል። ይሄ እንጎቻ ነው የሚመስለው ሀገር ቤት እንጀራ ሲጋግሩ ማለቂያ ለሚጋግሩት ልጆች እንጎቻ ለምሱ ነው የሚመስለው። እና እንጂ ሰፋ ባለ መጥበሻ ካለም አሪፍ ነው። ሰፋ ባለ መጥበሻ ብትጋግሩትም አሪፍ ነው፣ አይከፋም ማለት ነው። እና ምን ታረጋላችሁ መሰላችሁ? አሁን እንዳይበላሽ ነው እንዲህ ያበረድኩት። መሩዋው ከፍቼው ክፍሌ መራው ለምን ኮሽና ሙቀት ስላለ ስለሚበላሽ እዚህ ነው የማመጣው። ክፍሌ ነው ማስቀምጠው። ለምን ኮሽና ሙቀት አለ ይበላሻል። ተላጃ ሞተም ስታስገቡት ደግሞ አይመችም። እና እንትን አርጉና መጀመሪያ አብርዱ። ዱቄቱን ታበርዱትና ከዛ በኋላ ዱቄቱ ከበረደ በኋላ ታጅኑታላችሁ። ዱቄቱ ሲበርድ በቃ ጫው ጨምራችሁ። ጫው ለምን መሰላችሁ? ጫው ካለው እንደዚህ አይይዝም። ፎርኖ ዱቄት አይደለም ይይዛል። ሁለተኛው ረቀም እትኔን ዱቄት ደግሞ በጣም አሪፍ ነው። ብታገኙ ረቀም እትኔን በቤት ውስጥ ካለ ረቀም እትኔን ከዛን አጅናችሁት ጫው ጨምራችሁ ታጅኑታላችሁ። እጃችሁ አይይዝም ላይ ይሄ አሁን እጄ ምንም አላዘኝም። እጄ ኖርማል አላዘኝም። ከዛ እናንተም እጃችሁን አይይዝም። ከዛ ምን ታረጋላችሁ? ከጫው ጋር አጅኑት። እሽት ጫው አርጋችሁ እሽት አርጋችሁ ከዛ በኋላ ምን ታረጋላችሁ? አስቀምጡት። አጅናችሁት አስቀምጡት። ታስቀምጡታላችሁ። ከዛን ካጅናችሁ በኋላ ካስቀመጣችሁ በኋላ ታሳድሩታላችሁ። አድራችሁት ይውላል። ከዛ ትንሽ ውሃ ለብ አርጋችሁ በዛ ውሃ አቅጥኑት። አገር ኢትዮጵያም እንደምናረግ ማለት ታቀጥኑታላችሁ። ካቀጥናችሁ በኋላ ጥዬ ለአይኑ ብቻ ትንሽዬ ካሜራ በውሃ በጥብጣችሁ አስቀምጡ። ከዛን ያን ካሜራ ይበጠብጣችሁ ካሜራ ሊጡ ላይ ጨምራችሁ ታቦኩታላችሁ ድጋሚ። ከዛ ታቀጥኑትና ቁጭ ታረጉታላችሁ። ከዛ ምን ታረጋላችሁ መሰላችሁ? በቃ ኩፍ ሲል መጋገር ነው። በቃ እንደዚህ